የአዲስ እይታ ፕሮግራማችን ነው። በአዲስ እይታ ፕሮግራማችን አዳዲስና ወቅታዊ ጉዳዮች ላይ እንግዶች በመጋበዝ ቆይታ እናደርጋለን። በዛሬው ዕለት በአዲስ ከተማ ክፍለ ከተማ የወንዶች እግር ኳስ ቡድን ከየት ወዴት በሚል አጭር ቆይታ ከእንግዶች ጋር እናደርጋለን። አብራችሁን ቆዩ። ዛሬ ከኛ ጋር ቆይታ የሚያደርጉት አቶ ዮናስ ስዩም የአዲስ ከተማ ክፍለ ከተማ ወጣቶችና ስፖርት ጽሕፈት ቤት ኃላፊ፣ እንዲሁም አቶ ይልቃል የአዲስ ከተማ የወንዶች እግር ኳስ ቡድን ዋና አሰልጣኝ፣ እንዲሁም አቶ ብርሃኑ ረዳት አሰልጣኝ ከኛ ጋር ቆይታ ያደርጋሉ። ቅድሚያ ወደ አቶ ዮናስ ስንሄድና የአዲስ ከተማ ክፍለ ከተማ የወንዶች እግር ኳስ ቡድን መቼ ተመሰረተ፣ እንዴት ተመሰረተ የሚለውን እንጀምር። እንግዲህ ክፍለ ከተማችን እንደሚታወቀው በጣም ለሀገር ባለውለታ የሆኑ ስመጥር እግር ኳሰኞችን ያፈራ ክፍለ ከተማ ነው። እንዲሁም ኳስ ሜዳን የያዘ ክፍለ ከተማ እንደመሆኑ መጠን ከጊዜ ወደ ጊዜ እነዚህ ስመጥር የሀገራችን ስፖርተኞች እየተመናመኑ